ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናቸው። ምን ናቸው ቤተሰብ? እንኳን ደህና መጣችሁ ወደ ቻናሌ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ገበገበ ቪዲዮዎች ቤተሰብ የሆናችሁ በላይክ ጀምሮ ቪዲዮውን አዳዲስ ቤተሰብ ደግሞ የምትገቡ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ውዶች። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። የዛሬው ቪዲዮ ትንሽ ቆይቻለሁ ቪዲዮ ከቀረኩኝ ትንሽ አልተመቸኝም እና ለዛ ነው። ግን ደግሞ ይሆናል አይደል? አንዳንድ ጊዜ ስታዩ የማይሆን ነገር ሲፈጠር ሁኔታዎችን፣ ነገሮችን ስታዩ ስታጤኑ ምናምን አንዳንድ ጊዜ ቪዲዮ ልሰሩ ትገደዳላችሁ ማለት ነው። ምክንያቱም ለምን እንደዛ እንዳልኳችሁ ታውቃላችሁ? በእነ አብርሃም ጉዳይ ከመጣሁ በጣም ቆየሁኝ። በቃ የሆነ ትቻቸው በጣም እንትን ብለውኝ የሆነ ጅጅ የሚላችሁ ነገር አለ አይደለ? እንደዛ አስጠልተውኝ ትቻቸው ነበረ። ግን ዛሬ እንዳጋጣሚ የሆነ ቦታ ላይ ገብቼ ሳይ አየኋቸው። አዲስ ቪዲዮ ተለቋ ይሁንና ሩታን እንደገና ፍቅርሻለሁ ምናምን ሚስት አይደለሽ ምናምን እያለ ሲል አየሁት። በእርግጥ ገብቼ አይቼዋለሁ ብዙውን ማለት ነው። እና ምን አይነት ቀልድ እንደያዙ ታውቃላችሁ? በአሁኑ ሰዓት ላይ እያደረጉ ደግሞ እየሰሩት ያሉት ነገር በጣም ነው የሚያስጠላው። የሆነ ማይሆን ነገር ነው። በቃ የሴት ልጅ ሕይወት መቀለጃ እንደሆነ በእርግጥ እነሱ ወልደዋል እንትን ብለዋል። ወደ ሚስቱ ቢመለስ እኛ የገባ ነው አይመለከተንም። መመለሱም አለመመለስም የሱ ፍቃድ ነው። መቀበልም አለመቀበልም ደግሞ የሷ ፋንታ ነው። ግን እዚህ ጋር ስታዩት ምናምን ሰውን የሚያጃጅሉበት ሞመንት እነሱ አብረው እንደሆኑ ምናምን የማያውቁ ልጆች ብዙ ልጆች ሲያዩ ማለት ነው። በነገራችን ላይ ለእነሱ እንደሚያለቅሱት ልጆቹ ግን እናትና አባቶቻቸውን አፍቀዋቸው ያለቅሳሉ። እኔ በጣም ነው ግርም የሚለኝ ዩቲዩብ ላይ ሳይ ቲክቶክ ላይ ሳይ ምናምን በጣም አዝናለሁም እገረማለሁም አንዳንድ ጊዜ ማለት ነው። ለራሳችን ለዚህ ለክራችን እንኳን አናለቅስም ለእነሱ የምናለቅሰውን ያህል እና በጣም ነው የሚያስገርመኝም የሚያስቀኝም። በጣም ይገርመኛልም ያስቀኛል። ለምን እንደሚያስቀኝ ታውቃላችሁ? ጅል መሆናቸው፣ አለማሰባቸው። እነሱ እዚህ ቁጭ ብለውን በመዳብ ቤት፣ እነሱ ግን እዛ ገንዘብ ለማግኘት ብዙ ነገር እንትን ለማለት በውሸት እየፈጠሩ ሚስቱን ጥሎ ያልሄደውን ሰውዬ ሚስቱን ጥሎ እንደሄደ በቃ አይደለ እንደዚህ ተከፋፍለው ምናምን እንትን እንዲሉላቸው። ምክንያቱም እንደዚህ አንዱን ታልጣላ አንዱን እንትን ካላለ የኛ ሰው እንደማይላቸው ያውቃሉ። ምክንያቱም እኛ ከራሳችን መጀመር እንችላለን እኮ። ይህን የኛ ቪዲዮ እኮ አጭር ቀሚስ ለብሰን ብንመጣ ወይ ደግሞ ከሆነ ካፕል ምናምን ሆናችሁ ከቦይ ፍሬንድ ወይ ከባላችሁ ጋር ብትመጡ ያም ብዙ ሰው እንደሚከተላችሁ ብዙ ሰው እንደሚያይላችሁ እንደዚህ እንደሚያንገሸግሻችሁ ሁሉ ነገ ጠዋት ያው ከአንዱ ሰው ጋር ብመጣ እንደምታዩ እንትን እንደምትሉ አውቃለሁ። ግን እንደዛ ከሚሆን እውነታውን ለምንድን ነው እንደዚህ የሚጫወቱት? ለምንድን ነው እንደዚህ የሚያደርጉት? ቢያንስ እነሱ እዛ ቁጭ ብለው ሀገራቸው በስነ ስርዓት እየተዝናኑ ከቤተሰቦቻቸው ከልጆቻቸው ጋር በቃ ፈታ ብለው እየኖሩ ነው እንትን የሚሉት። ግን እኔ የሚያሳዝኑኝ እዚህ የማዳም ኩሽና ሆነው እዚህ ስንት ጨዋታና ስንት እንትን ብለው ከዛ በረፍት ሰዓታቸው ሄደው እዛ ቲክቶክ ላይ እና እንትን ላይ ቁጭ ብለው በእነሱ ምክንያት ሲባሉ ሲያለቅሱ ሳይ ለሃይማኖታቸው ራሱ በቃ ለቤተሰብና ለሃይማኖት ራሱ እንደዛ የሚያለቅሱ አይመስለኝም። በጣም ነው የሚገርመኝም በጣም ነው የምደነቀው። ግን በዚህ ልክ የምትጃጃሉ ልጆች በጣም ታሳዝኑኛላችሁ። የምር የእናንተ ውስጥ ደግሞ በጣም ከፋ። በጣም እነሱ ቀልድ እንደሆነ ድራማ እንደሆነ እያያችሁት ነው አይደለም? እስኪ እናንተ አንድ ጥያቄ ልጠይቃችሁ እስኪ። እንደዚህ አይነት የወርቅ መስቀል አላቸው። ይሄ አሁን ብር ነዋ። ሀብሉ ላይ መስቀል ስለሌለው ነው እንጂ እዚህ ጋር መስቀል ቢኖር በዚህ ላይ ባለው መስቀል ላይ ምንም ነገር አይደረግበት። ቢያረጉባችሁ እንኳን እናንተ የምታምኑት አንድ አምላክ ነው አይደለም? ያ ነገር አይነካችሁ። እኔ እዚህ ላይ ለምሳሌ አንድ ሰው አምጥቶ አስደገምኩበት ቢለኝ እንኳን አምጥቶ ቢያስራ ልቤ እምነቴ እኮ ልቤ ውስጥ ነው ያለው። እዚህ ውስጥ እኮ ነው ያለው። ግን ይሄ ክሩ ግን
ማህተባችን ነው። ይሄ መገለጫችን እና እንደዚህ አይነት ነገር አይደረግም። እኔ በፍጹም አላምንም በእንደዚህ ይሄ ተበርገውበት እንደዚህ ብላችሁ የምታለቅሱ ልጆች በጣም ጅሎች ናቸው። ከጅልም ጅል የምር በጣም ታናድዳላችሁ። ማንም ላይ ምንም አያደርግም። በእንደዚህ አይነት ደግሞ እንደዚህ በባዕድ ነገር ደግሞ አትመኑ። አዳኝም ሟችም አዳኝም ገዳይም አንድ ክርስቶስ ብቻ ነው። ማንም አይገላችሁ፣ ማንም እንትን አይላችሁ። እሱ ከፈቀደ ብቻ ነው ሁሉም ነገር የሚሆነው። እሱ ካልፈቀደ ግን ምንም ነገር አይሆንም። ዛሬ ለምናችሁት ነገ ከሳት ያወጣችኋል። ካመናችሁበት በፈጣሪ ማለት ነው። በማንም በምንም አትመኑ። ውሸት ነው። እነሱ እየተጫወቱባችሁ ነው። ለገንዘብ ማግኛ ነው። ጉራጌ ናቸው። ጉራጌ ልንገራቸው አይደለም እንደዚህ ፈላስፎ እንደዚህ ለ30 ደቂቃ ተለጣጥፎ ለመስራት አይደለም። በቃ እንደ ገንዘብ ለማግኘት ምንም ነገር የማያደርጉት ነገር የለም። ምክንያቱም ስራ አይንቁ። በእርግጥ የሚያስተላልፉት ነገር በጣም ያስጠላል። በጣም ነው የሚዘገንነው። በጣም ይዘጋል፣ ያስጠላል። ሀገራችን ላይ የሌለ ነገር፣ ባህላችን ላይ የሌለ ነገር ነው የሚያስተላልፉት። ግን ውሸት ነው። እንደዚህ አይነት ነገር የለም። አትመኑ። እኔ አላምንም በበኩል። አዳኝም ገዳይም አንድ ፈጣሪ ብቻ ነው። እሱ ካለ ልሞት እችላለሁ፣ እሱ ካላለ ልኖር እችላለሁ። አሁን በሰከንዶች በዚች በ5 ሰከንድ ውስጥ ላኖር እችላለሁ። ምክንያቱም እሱ ነው እንጂ የጻፈው ሰው አይደለም የኔ ሞት የሚጽፍልኝ ማለት ነው። ሰው ስላለ ሊገለኝ አይችልም። ሰው ስላለ ሊያድነኝ አይችልም። እግዚአብሔር ብቻ ነው የሚያድነው። አዳኝ አንድ አምላክ ብቻ ነው ያለው። የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው አዳኝ። ይሄንን ማወቅ አለባችሁ። እና ለነገሩ እኛን ማን ይሰማናል? ትላልቆቹ ራሱ እየለፈለፉ አሰሙ። ለምሳሌ አሁን መልካሚቱ እሷን ብዙ ጊዜ ትናገራለች። ድራማ ነው፣ ውሸት ነው፣ ያለውን ነገር ታሳውቃለች። ግን እናንተ አሰሙ። ችግሩ ይሄን ያየውን እዛ በውሸት ሰባብከው የሚያመጡላችሁን ነው የምታምኑት። ስለዚህ እንደዛ ስለሆነ የሆኑ ልጆች እንደው የሚሰሩ ነበር በሀበል በምን በቃ በጣም ሰው ሰለቸና ሲያስጠላባቸው አሁን ትተው ባልና ሚስት እየሰሩ ነው ማለት ነው። ግን ስማቸውን አላውቃቸውም እነዛ። ግን አንዳንድ ጊዜ እንደዚህ ቲክቶክ ላይ ፌስቡክ ላይ ሲለቀቅ ምናምን አያቸው ነበር። እና አሁንም እነሱም አብርሃም እና ሩታም እየቀለዱ ነው። ሄርሜላም እየቀለዱ ነው። በማን ነው የሚቀልዱት? እዚህ ስደት ላይ ባሉ እህቶቻቸው ላይ ነው እየቀለዱ ያሉት። ምክንያቱም እንትናን የምትደግፉ ትኖራላችሁ፣ እንትናን የምትደግፉ ትኖራላችሁ። በእርግጥ አሁን እንትና የምትመጣበት ስራው ምናምን በጣም የሚያስጠላው። ሩታም ደግሞ ተጣለችው በኋላ አንድን ሰው ከጠላችሁ ጠላችሁ ነው። እንደ ሀገራችን እኮ ትሰማላችሁ እኮ አንድ ባልና ሚስት ከተጣላ ተጣላ። የሚያገናኛቸው ልጅም ከወለዱ ልጃቸው፣ ካልወለዱም ደግሞ ፈጽሞ አይገናኙም እኮ። የእነሱ ቀልድ መሆኑን አታዩም እንዴ? እስቲ ካለባበሳቸው እንኳን ልብሳቸው ነው ማች ነው ለብሰው እኮ የሚመጡት። ሁሉም ተነጋግሩ። እንዴት ነው? ኧረ ግን አታስቁን። ኧረ የምር ኧረ አትጃጃሉ። ኧረ የመዳን ቅመሞች የምር ተው። ለራሳችሁ ጊዜ ሰጣችሁ በእረፍት ሰዓት የምታገኟትን ሰዓት እግዚአብሔራችሁን ብለምኑበት፣ ፈጣሪያችሁን በቃል አይደለም ወይ ደግሞ ራሳችሁን በቃ ምን ልበላችሁ፣ ራሳችሁን ብትጠብቁበት። እዛ እንትን ላይ ቁጭ ብላችሁ ከመሰዳደብ ኃጢአት ከምታተርፉ እንደዛ ብታረጉ ጥሩ ነው። ደግሞ ምን እንዳሳቅት ታውቃላችሁ? አልፎ እኔ ምላኪ የሰማች ነው እኮ የሚለው ፓርት ደግሞ በጣም ነው ያሳቀኝም ያስገረመኝም ማለት ነው። ማርያምን እኔ የሰው ልጅ እንደዚህ በራሱ ላይ ይቀልዳል። በራስ ላይ መዓት መጥራት ማለት እኮ ነው። እንደዚህ አይነት ነገር ያስገርማልም ያስደንቃልም። ግን እንደዚህ የምትከታተሏቸው ልጆች እኔ እንጃ፣ ለእኔ ግን አይ ዶንት ኬር ምንም አይመስለኝም። ምንም እንትን አይለኝም። ምክንያቱም ማንም ምንም ቢያደርግ እኔ ክርስቶስ ካላደር እንትን እሱ
ካልፈረደብኝ በስተቀር ሰው ምንም ሊያደርገኝ አይችልም። እሱም ደግሞ ክርስቶስም ደግሞ ሁላችንም በየስራችን ሁላችንም ሁሉም ፈተና አለው። ፈጣሪ የሚሰጠው ፈተና እንደ ጥንካሬያችሁ፣ እንደ ጉብዝናችሁ፣ እንደ ድቃታችሁ አይቶ እሱ ነው የእሱ ነው እንጂ ማን መተት ስላደረገ ማን እንትን ስላደረገ። ግን በሃይማኖታችን ደግሞ አትምጡብን፣ ስነ ስርዓት ያዙ። የምር እንከባበር። መስቀል አስሮ ምናምን በሀብል አስደረጋበት ምናምን ብዙ ልጆች በጣም ታሳፍራላችሁ፣ ታሳዝናላችሁ። እንደዛ አይባልም። ሲቀጥልም ደግሞ እሷም እንደዛ ልታስደርግም አትችልም። አያገባኝም፣ እኔ ብታደርግም ባታደርግም አያገባኝም። ግን አትጃጃሉ፣ ጅል አትሁኑ፣ ንቁ፣ ብልጥ ሁኑ፣ ትሁት ሁኑ፣ ለራሳችሁ ወቁበት። ለሰው እንደዚህ ሁሉ እንደዚህ ነው እንደምትሉ የሰውን ፊት እንደምታነቡ ሁሉ ለራሳችሁ ገንዘብ ቋጥሩ፣ ለራሳችሁ ስራ ስሩበት። በቃ ራሳችሁን እንትን በሉበት። እነሱ ብቻ ብዙ ነገር አለ፣ ግን ብልጥ ሆኑ ነው የምላቸው። እነሱ እየተጫወቱ ነው፣ እየተጃጃሉ ነው። እኔ እንደዛ ነው የማስባቸው። እየቀለዱ ነው። እየሳመች ነው የሚለው ፓርት በቃ በጣም እያሳቀኝም ነው እያስገረመኝም ነው። ለማንኛውም ቤተሰቦች አመሰግናለሁ። መልካም ምሽት ይሆንላችሁ። ግን በጣም ተገርሜም አዝኜም ነው እያሳቀኝ ስለነበር ነው። እና አብራችሁ ስለነበራችሁ አመሰግናለሁ ወዶችዬ። ቪዲዮ እስከ መጨረሻ ይዩልኝ። ቪዲዮ ከለቀኩ ከ3 ወር በልጦኛል። በዛሬ ግን ያው ብቻዬን ስለሆንኩኝ ስሪ ብሎ አነሳሳኝ ሰራሁ። ስለዚህ ወዶችዬ ላይክ አድርጉ፣ ላይክ እና መልካም ምሽት። ባይ ባይ። አመሰግናለሁ። ግን እንደዚህ ችላችሁ ነው ብልጥ ሆኑ፣ ወቁበት። እነሱ አውቀው ነው እየተጫወቱ ያለው። ግን ብዙ ልጆች ፓስት ልጆች ያሉ ብዙ ልጆች የሚያውቁ ለገንዘብ ማግኛ ኮንቴንት ለኮንቴንት እንደሚሰሩት ምናምን ያውቃሉ። ስለዚህ ያልነቃችሁም ነቁ። ከማንም ሰው ጋር ጥላቻ አይኖርባችሁ። ምክንያቱም እንኳን እንደዚህ በቪዲዮ ለምታውቋቸው ሰዎች እና በአካልም ለምታውቋቸው ሰዎች የዚህን ያህል ጥላቻ አይኖርባችሁ። እኔ ማንም እንትን ይበል፣ ግን ምን እንደሚያስጠላ ታውቃላችሁ? የሆነ የሚሰሩትን ስራ ይሄ እኔን አይወክልም፣ ሴትነቴን አይወክልም ብለው ስለማይሉ ነው እኔ ሄርሜላ የምናገራት። በፊት ላይ የነበረው ግን ተቋትን ያስጠላች። ምክንያቱም እሷ ገንዘቧን እየላፈች ወይ ደግሞ የሆነ ነገር እያደረገች ለምንድን ነው ለፈጣሪ እሷን እንትን በማለት የእሷን ኃጢአትን ማጥበው እንትን እያልኩኝ ማለት ነው። እስከዛ እኔ ተውኩኝ፣ አቆምኩኝ። ስለዚህ የማንንም ሰው አትሙ፣ ውሸት ነው። አትጣሉስ፣ በርሳችሁ ተዋደዱ። በሀገራችን ያለውን ነገር እየሰማችሁ ነው እንትን እያላችሁ ለዛ ጸሎት ነው እንጂ የሚያስፈልገው ሙስሊሙ፣ ክርስቲያኑ፣ ሁሉም በየሃይማኖቱ መጸለይ ነው ለሀገራችን የሚያስፈልገው እንጂ እነሱ እንደዚህ 30 ደቂቃ 25 ደቂቃ እየመጡ በሚጫወቱት ባትጣሉ፣ እንትን ባትሉ፣ ባትሳደቡ፣ ኃጢአት ባትገቡ ጥሩ ነው። እነሱ ይተዋወቃሉ እርስ በርሳቸው። እስቲ ማናት ሄርሜላን እንኳን እስቲ በህይወት እስቲ ከሷ ህይወት እንኳን ብዙ ተማሩ። ለምን እንደ ህይወት እንደምላችሁ ታውቃላችሁ? መጀመሪያ ላይ ቤት የለም ነበር፣ ቤት አያሳዩም ነበረ። ከዛ ትንሽ ከሰራችሁ በኋላ ቤት አሳዩ። በቃ ቢያንስ አንድ ሰው ሀብታም ከሆነ የሀብታም ልጅ ከሆነ ሙሉ ቤት ይኖረው ነበር። ከመጀመሪያው ጀምራ ታሳይ ነበር። ግን የለም ያ። በኋላ ላይ ግን 50,000 ሰብስክራይብ ከዛ በላይ የሆነች ስትመጣ ገንዘብ ሲመጣ እነሱ እየሰሩ ነው። እዚህ ግን ምንም በማያገባቸው ነው በማዳም ሸመካ ገብታችሁ ከሰው የምትሰዳደቡት፣ ኃጢአት የምትዘርፉ ለራሳችሁ እንትን አለች። ግን በኋላ ምን መጣ? አሁን በቅርብ ሰዓት ታይታችኋል ቤቷን እንደዛ ያለ። ግን በርስ እዚህ ያላችሁት ተጋግዛችሁ እጅ ለእጅ ተያይዛችሁ
እሷም መቴናት እሷም የራሳችሁ ጉዳይ የምታዩ ማየት በቃ አይደለ እንደዚህ ለሰው ቅን ማሰብ ጥሩ ነው። ቪዲዮ ይላችሁ አይመለከተኝም፣ ግን ባትሰዳደቡ ውሸት ስለሆነ ባታለቅሱ። ብዙ ልጆች እኔ ዛሬ አሁን በጣም ነው የተገረምኩት። የምር በፊትም እከታተል ነበር፣ ግን የሆነ ሰዓት ላይ ትጃው ነበረ ማለት ነው። እኔ ያልተመቸኝም ከስራ ቀን እና እንደዚህ ማየት ምናምን ትቼው ነበር። ግን ዛሬ ገብቼ ሳይ እነሱ እሷ እንደዚህ እኮ ነው ብላ እንደዚህ ለቅሶ ምንድን ነው ለእናት ለአባታችሁ ግን እንደዚህ ታለቅሳላችሁ? አረ በጣም ያሳፍራል። የምር እንደዚህ አታሉ። ንቁ፣ ለራሳችሁ ሁኑ፣ ራሳችሁ ገንዘብ ያዙን። ልክ እንደነሱ ዩቱበር ሆናችሁ ስሩ፣ እንስራ። ሌላውን እዚህ ያለውን እህቶቻችንን እንተጋገዝ። የእነሱን ቪዲዮ ወይም ደግሞ የኛን ቪዲዮ ለ5 ደቂቃ እንኳን ለማየት ይደብረናል። ግን የእነሱን ቪዲዮ ስናይ ግን ከባድ ነው። ግን ሰላማችሁ ይብዛልኝ። መልካም ምሽት ይሆንላችሁ። ራሳችሁን ጠብቁ። ሁሌም ሀገራችንን ሰላም ያርግልን። የድንግል ማርያም ሰላምን ያምጣል እና መልካም ምሽት። ባይ ባይ።